ፍሬም ውስጥ አርጊያት አመልካት ነበር። ይሄን ነው ሳመልክ የኖርኩት ስትል አላዋቂነቷን ተረድተናል። እናቴን አክብሬ ነው እቺ ስዕል ማልሰባብራት። በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል? ብል መብቴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ ስዕል እናቅፈው የሚናገሩ ሰዎች እነሱ የማን ስዕል ናቸው? ስዕል አታምልኩም። ሕፃን ልጅ ነው ቤት መታ የቀደደችው። በእጃችን የሳልነውን ስዕል ካመለክንማ ክርስትናው ምን ላይ ነው? በዛ በስዕል ውስጥ እመቤታችንን በረድኤት እናገኛታለን ብለን ስዕል የሚያመልክ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሰው የለም። አያችሁ ተጨመዳችሁ። ለዚህ ሰገደ ለእመቤታችን ለቅድስት ድንግል ማርያም የምሰግደው ከወንጌላዊው ያገኘሁትን እኮ ነው ከቅዱስ ሉቃስ። ስዕል የሚያድን ከሆነ ለምን አያድንም ራሱን የሚል ጥያቄ አነስታለች። ክርስቶስም ያን ሁሉ መከራ ሲፈጽሙበት ምንድን ያላቸው? አባት ሆይ የሚያደርጉት አያውቁምና ይቅር በላቸው። እንዲያውም የእመቤታችንን ትዕግስት የምንረዳው በዚህ ነው። እስቲ አጥፋኝ ትል ነበረ። ይሄ እኮ እግዚአብሔርን ማነሳሳት እኮ ነው። ግደለኝ አጥፋኝ ማለት እኮ ነው። ቀደም አድርጎ እግዚአብሔር ለድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ሰው በመጀመሪያ እኮ ስዕለ እግዚአብሔር ነው። ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍ ነው። ለሚያምኑበት ነው የሚያድኑት። ለማያምኑት አያድኗቸው፣ አይረዷቸው። ሃይማኖት በግፊት የሚረዱት ነገር አይደለም፣ በትምህርት የሚያውቁት ጉዳይ ነው። እንደው እግዚአብሔር ኃጢአት ሰርተ ዝም ሲል ሲታገስህ የወደደልህ ይመስልሃል? እግዚአብሔር ያከበራተኛ እናከብራታለን። አሁን እናከብራታለን። ሰው የሚወዳቸውን የእናት አባቱን ፎቶግራፍ በፍሬም አሰርቶ ሰቅሎ እናት አባቱን ያስብበት የለ? ፍቅሩን ይገልጽበት የለ? እኛም ወዳጆቻችን ቅዱሳንን የሞተልንን ክርስቶስን የአምላክ እናት ድንግል ማርያምን ተስለው ለማስተማር ረድኤት በረከት ለማግኘት በፊታቸው ፊት ቆመን ለመጸለይ ለመማፀን ስርዓተ አምልኳችን ላይ ስዕላትን ለአገልግሎት እንጠቀምባቸዋለን። ልጅቷ ካለማወቅ እንዳደረገችው ከሐሳቧ ተረድተናል። በዚህ አንደበቷ